አምስተኛ ክፍለ ዘመን ላይ ኢትዮጵያ ውስጥ እስልምና የሚባል የለም። እስልምናም አልተጀመረም፣ እስልምናም አልተፈጠረም። ነብዩ መሐመድም አልተወለዱም። በ571 ተወለዱ። ዓለም የሚያውቀው ታሪክ ነው ይሄ። በቃ ይሄ ነው ታሪክ ነው። ካቶሊክም አልነበረም ስል ሊናደዱ ይችላሉ። አምስተኛ ክፍለ ዘመን ላይ ካቶሊኮችም አልነበሩ። 451 ላይ ከኬልቄዶን ጉባኤ በኋላ በነ ሊዮን አማካኝነት የዛን ጊዜ የኦርቶዶክሱን ሁሉ ነገር ይዞ ሄዶ የጀመረ ነው። ፕሮቴስታንት የለም በዛ ጊዜ ብላችሁ መበሳጨት የለባችሁም። ማርቲን ሉተር በ1570 የመሰረተው የ16 ሴንቸሪ እምነት ነው፣ ተጽፏል። ጉግል ማድረግ ነው። በመተባበር ግን የቺን የኢትዮጵያን ኦርቶዶክስ ተዋሕዶ ቤተክርስቲያን ለማጥፋት የሚደረገው ዘመቻ አንዳንዶቻችሁ ዛሬ ነው ገና የሚገባችሁ እንጂ ይህ ስንት ዓመት የጮህንበት ጉዳይ ነው። ስንት ዓመት የተናገርነው ጉዳይ ነው። ስለዚህ ይህች ቤተክርስቲያን የተመሰረተችው ራሱ እንዳልኳችሁ ተመሰረተ የሚለውን ስንወስድ በእግዚአብሔር የተመሰረተ እምነት ያላት ክርስትናውም በራሱ በኢየሱስ ክርስቶስ የተመሰረተ እምነት